ትንሽ የሆነ የልደት ፕሮግራም በጣም ትልቅ የሆነ ትዝታን ሊተውልን እንደሚችል ታውቃላችሁ። አንዳንድ ወላጆች በጣም ለየት ያለ እና የሚያምር ቆንጆ የሆነ ፕሮግራም ለማዘጋጀት ብለው የሚያስቡት በጣም ትልልቅ ዲኮሮችን ነው። ነገር ግን ደግሞ በትንሽ ማቴሪያል በአነስተኛ በጀት እና በትንሽ ማቴሪያሎች የሚያምርና የማይረሱ የልደት ፕሮግራሞችን የምታዘጋጁበትን የዲኮር አሰራር ላሳያችሁ ፈልጋለሁ ዛሬ። ሰላም እናቶች፣ ቤቲ ነኝ። እንግዲህ ለወላጆች በጣም አሳሳቢ ከሚሆኑት ነገሮች አንዱ የልደት ፕሮግራሞች ናቸው። ምክንያቱም የልደት ቀናቸው በጣም የሚያምር በጣም ቆንጆ እና ደግሞ ልክ የማይረሳ ወደፊትም ደግሞ ትዝታ ሆኖ ሊቀር የሚችል ነገር ቢሆን ብለን እናስባለን አይደለም? ስለዛ ለዛ ነገር ደግሞ አንዳንድ ጊዜ የወጪውን ወይም ደግሞ ማቴሪያሎችን የምናሟላበት አቅሙ ላይኖር ይችላል፣ ገንዘቡ ላይኖረን ይችላል አይደለ? ስለዛ በትንሹ በጣም ኪስን ሳንጎዳ ቀለል ያለ ነገር ግን ደግሞ የማይረሳ በጣም ቆንጆና የሚያምር የልደት ዲኮር እንዴት እንደምትሰሩ አሳያችኋለሁ። እንግዲህ እንደ ዲኮር ባለሙያነቴ የተወሰኑ ቲፖችን አስቀምጥላችኋለሁ ማለት ነው። እንግዲህ ያው ብዙ ጊዜ የሚመስለን በጣም የሚያምር ዲኮር የሚመስለን በጣም ፊኛ ሲበዛ ወይ ደግሞ ጌጣጌጦች በደንብ ሲኖሩበት ምናምን በጣም ያማረ የተዋበ ይመስለናል። በእርግጥም ነው ያሳምራልም። ግን ደግሞ በአነስተኛ በጀት ወይም ደግሞ በአነስተኛ ፊኛ የሚያማምሩ የልደት ፕሮግራም የሚያሳምሩ ዲኮሮችን መስራት እንችላለን። እነሱም ምንድነው እዚህ ጋር አስገባላችኋለሁ። እነዚህ ማስገባላችሁ ፊኛዎች እንግዲህ እንደምታያቸው 100 የማይሞሉ ናቸው። 100 በማይሞሉ ፊኛዎች እኛ በወደድናቸው ከለሮች ወይም ደግሞ ከልጆች ልብስ ጋር ወይ ደግሞ ከሆነ እኛ ከወደድነው አይነት ያምራል ብለን ካሰብነው አይነት ከለር ጋር ማች አድርገን ገዝተን እነዚህም በቤታችን ማዘጋጀት እንችላለን ማለት ነው። ለምሳሌ አሁን ይሄንን መመልከት ትችላላችሁ። ይሄ 100 የማይሞላ ፊኛን ያለው 100 አይደለም በ50 እንኳን ልንሰራው የምንችለው ፊኛ ነው። አሰራሩንም እንደምታዩት በጣም ቀላል ነው። ለፎቶ በጣም የሚያምር ነው። ይሄ ግድግዳ ላይ ነው የምንጠቀመው። ምንም ኮስት የሚያወጣ አይደለም። ፊኛውን ብቻ ገዝተን እና ኬክ ብቻ አዘጋጅተን እንግዲህ ጌጣጌጦቹን ከራሳችንን ቢሆን ጨማምረን ቤታችን ባለው ነገር ወጪውን ለመቀነስ ማለት ነው አዘጋጅተን በዚህ መልኩ ቆንጆ የሆነ ዲኮር ልናዘጋጅ እንችላለን። ሌላኛው በዚህኛው ማየት ትችላላችሁ። ይሄኛውም እንግዲህ ፊኛ በዛ ብሎ እንዲታየላችሁ ለምትፈልጉ ሰዎች ነው። ይሄም እንግዲህ 100 የማይሞላ ፊኛ ነው። ነገር ግን በጣም ጎልቶ እንዲታየላችሁ ከፈለጋችሁ ፊኛውን የመጀመሪያ ላይ የምደረድሯቸውን ከፍ ከፍ አድርጋችሁ አየር መሙላት ትችላላችሁ። ከዛ በኋላ ትንንሾቹን ደግሞ በጣም አሰናንሳችሁ መሀል ላይ እንደ ጌጥ መጠቀም ትችላላችሁ። ሌላው ቴብላችሁን ቤት ውስጥ ያላችሁ ማንኛውም ቴብል ጨርቅ በማድረግ ወይም ደግሞ የቴብል ላስቲክ በመጠቀም ኬኩን ማስቀመጥና እዛ ላይ የሚያምር ፕሮግራም ማሳለፍ ትችላላችሁ ማለት ነው። ዋናው ነገር እንግዲህ ልጃችን ስለ ድግሱ የሚያውቀው ታሪክ የለም። ስፔሻሊ 1 ዓመት 2 ዓመት ልጆች 3 ዓመት ልጆች ይሄ በጣም የሚሉ አይደሉም፣ አያውቁትም ልደቱን። ነገር ግን ወደፊት ላይ ማስታወሻነቱን ስለሚፈልጉት ብቻ ነው አይደለ ተጨንቀን እንደዚህ የምናዘጋጅላቸው። ስለዛ በዚህ መልኩ ማዘጋጀትም ትችላላችሁ። ሌላኛው እነዚህ ማየት ትችላላችሁ። ለፎቶሹት በጣም የሚያማምሩ ናቸው። እንዳልኳችሁ 100 ፊኛ ሳይሞላ በእነዚህ መስራት እንችላለን። ያው እንግዲህ ፊኛውም እንደሚታወቀው በተወሰነ መልኩ የተወደደ ይመስለኛል፣ የጨመረ ይመስለኛል። ነገር ግን ደግሞ ሳይበዛ እንደዚህ በመጠኑ እራሳችሁ ቤታችሁ የዲኮር ባለሙያም ሳያስፈልጋችሁ እንደዚህ ቤት ውስጥ መስራት ትችላላችሁ። ከዛ ደግሞ ፕሮግራማችሁን ወይም ደግሞ የልደቱን ፕሮግራም ማሳመር ትችላላችሁ ማለት ነው። ያው ስታዘጋጁ እንግዲህ ከፊኛውን ከልጃችሁም ልብስ ጋር ማች ሊያደርግ ይችላል፣ ከራሳችሁም ልብስ ጋር ማች ሊያደርግ ይችላል። እነዚህን በማሟላት ብቻ ያማረ ዲኮር መስራት ትችላላችሁ። ሌሎቹን ልጋብዛችሁ። እንደነዚህ መጠቀም ትችላላችሁ። በጣም የሚያምር ነው። በጣም ይሄ ፎቶ ላይ በጣም የሚያጎላ ነው። ደስ የሚል ነው። በቃ ትልቅ ትውስታን ትቶልን የሚሄድ ነው። ይሄኛውንም ማየት ትችላላችሁ። በጣም ቆንጆና ሌክዠሪ የሚያስመስል ነው። ይሄ እንዴት ነው ያልተጋነነ ዩኒክ የሆነ አይነት እይታ አለው አይደለም? በዛ መልኩ ይዩት። አሰራሩ በጣም የሚያምር ነው። በዛ ላይ ደግሞ በቀላሉ ሊሰሩ የሚችሉ ናቸው። ቤት ውስጥ ሳይከብዱ
በቀላሉ ልንሰራቸው የምንችላቸው ናቸው። አላሰራል እና በእንደዚህ መልኩ እንግዲህ የሚያማምሩ ዲኮሮችን መስራት ትችላላችሁ። ያው ሁል ጊዜ አስታውሺ እንግዲህ አንድ እንድታስታውሺ የምፈልገው ነገር ልጅሽ ትልቅ ድግስ ወይም ደግሞ ትልቅ ፕሮግራምን አይፈልግም። የሚፈልገው ያንቺን ፍቅርና የምታስቀሪለትን ወይም ደግሞ የምታስቀምጭለትን ትውስታሽን ነው የሚፈልገው። ስለዚህ እዛ ልደቱን የማይረሳና ይቅርታ፣ ስለዛ ልደቱ የማይረሳና ሁል ጊዜ ሊያስታውሰው ሊያስበው የሚችል አርገሽ እንደዚህ አሳምረሽ ልትሰሪለት ትችያለሽ ማለት ነው። ስለዚህ እንግዲህ ለልደትም እንዲሁም ደግሞ ለተለያዩ ፕሮግራሞች ዲኮር ማዘጋጀት ፈልጋችሁ ወይም ለማስዋብ ለማስጌጥ ፈልጋችሁ ነገር ግን ቀለል ባለ ወጪ እንዴት ማዘጋጀት እንችላለን የሚለው ነገር ጥያቄ ከፈጠረባችሁ ኮሜንት ሴክሽን ላይ አስቀምጦልኝና ለእያንዳንዳችሁ ለመመለስ ሞክራለሁኝ። እሰራላችኋለሁኝም በተግባርም እሰራላችኋለሁኝ ማለት ነው። እየሰራሁ ሳያችኋለሁ። ስለተከታተላችሁኝ አመሰግናለሁ። ደግሞ ለበለጡ የእናትነት ወይም ደግሞ የእናትነት እውነተኛ ጉዞዎች እንዲሁም ደግሞ እንደዚህ አይነት የሚጠቅሙንን የጠቀመኝን እንዲሁም ደግሞ ለሌሎቻችሁ ይጠቅማሉ ብለው የማስባቸውን ቲፖች ሼር ማደርግላችሁ በዚህ ፔጅ ነው። እንግዲህ ይሄን ዩቲዩብ ቻናል ሰብስክራይብ ብታደርጉ በብዙ ትጠቀማላችሁ። ሰብስክራይብም ደግሞ ላደረጋችን ከልብ አመሰግናለሁ። ላይክ፣ ኮሜንት፣ ሼር በማድረግ ሰፖርት አድርጉኝ። ይሄ ቪዲዮ ይጠቅመዋል ብላችሁ ለምታስቡት ሰው ደግሞ ሼር አድርጉላቸው። ስለተከታተላችሁኝ እስካሁን አመሰግናለሁ። ቴንኪዩ ባይ